14ኛው ኢትዮ ቻምበር ዓለም አቀፍ የንግድ ትርኢት ተርገመኒሩ ማርች ባንዲ ሲመተማጅሩ እንግዶቻችን በአሁኑ ሰዓት የክብር እንግዳ ክቡር ዶክተር ካሳሁን ጎፌ የኢፌዴሪ የንግድና ቀጠናዊ ትስስር ሚኒስትር እና የዕለቱ የክብር እንግዳ እዚህ ስፍራው ተገኝተዋል። የፌዴራል ፖሊስ ማርሽ ባንድ አሁን የክብር ሰላምታ ይሰጣቸዋል። እናመሰግናለን። ክቡራትና ክቡራን እንግዶቻችን የክብር እንግዳችንን በክብር እንድትቀበሉልን በታላቅ አክብሮት እንጠይቃለን። የፌዴራል ፖሊስ ማርሽ ባንድ እጅግ በጣም እናመሰግናለን።
The Ethiopian Chamber of Commerce and Sectoral Association, as one of the oldest organizations in Ethiopia, is established with the mission to promote trade and investment, build capacity of its members, and position itself between the private sector and the government to realize the creation of business environment that enables the private sector to take leadership role in the economy. This remarkable gathering, therefore, stands as a testament to our shared commitment towards investment promotion and fostering thriving business environment in Ethiopia. Our theme, by Ethiopians, is not merely a slogan. It is a call to action, a movement that reflects a collective aspiration to boost local industries, enhance market linkage, and strengthen Ethiopia's global trade presence. It highlights our determination to showcase the richness, diversity, and the quality of Ethiopian products and services, positioning them as a competitive options in both domestic and international markets. We firmly believe that a strong private sector is the backbone of national development, and we continue to champion initiatives that create an enabling business environment. Our commitment is evidenced through platforms such as this international trade fair, public-private consultative forums, and B2B meeting. This effort facilitates valuable trade partnership, knowledge sharing, and technological advancement, a key driver in making our industries more competitive and sustainable. የኢትዮጵያን ይግዙ በሚል መሪ ቃል የሚካሄደው 14ኛው ዓለም አቀፍ የንግድ ትርኢት የኢትዮጵያ የንግድና የዘርፍ ማህበራት ምክር ቤት ከኢፌዴሪ ንግድና ቀጠናዊ ትስስር ሚኒስቴር ጋር በመተባበር ያሰናዳው ሲሆን በንግድ ትርኢቱም የኢትዮጵያ ምርቶች፣ አገልግሎቶች፣ ግብዓቶች በማስተዋወቅ ለሀገራችን ኢንዱስትሪ ልማት እድገት፣ ለስራ ፈጠራና ለንግድ ስራ መስፋፋት የሚያግዙ ቴክኖሎጂዎች የሚቀርቡበት እንዲሁም ከ200 በላይ የሚሆኑ የሀገር ውስጥና የውጭ ኩባንያዎች መካከል የገበያ ትስስር፣ የእውቀትና የልምድ ልውውጥ የሚደረግበት ነው። የኢትዮጵያን ይግዙ በሚል መሪ ቃል የሚካሄደው 14ኛው የኢትዮጵያ ቻምበር ዓለም አቀፍ የንግድ ትርኢት የንግዱን ማህበረሰብና ሸማቹን በማስተሳሰር ረገድ ከፍተኛ ሚና ይኖረዋል። የንግዱ ማህበረሰብ ጠንካራ ተወዳዳሪና ዘላቂ ኢኮኖሚ እድገትና ቴክኖሎጂ ሽግግርን በማሳለጥ ሀገራችን የተያያዘችውን የእድገት ጎዳና በማስቀጠል ረገድ የሚጫወተው ሚና አይተኬ ነው። በአጭርና መካከለኛ ጊዜ ከሚጠበቀው የማክሮ ኢኮኖሚ ውጤቶች አንጻር የኢኮኖሚ እድገታችንን ቀጣይነት ለማረጋገጥ በመንግስት የተጀመሩ የልማት ፕሮጀክቶችን በፍጥነትና በጥራት እንዲጠናቀቁ በማድረግ ላይ እንገኛለን። የዋጋ ንግረትን ከመቆጣጠር አንጻር የንግድ ሚዛን እንዲሻሻል ከፍተኛ ርብርብ በመደረግ ላይ ይገኛል። በአገር በቀል ኢኮኖሚክ ሪፎርም አጀንዳ በተቀመጠው መሰረት በመንግስት በኩል የግሉን ዘርፍ ኢንቨስትመንት ተሳትፎ ለማጎልበት ከፍተኛ ትኩረት ተሰጥቶ መሰራት ላይ ይገኛል። እንግዲህ እዚህ መሳተፋችን የተለያዩ አዳዲስ ከስተመሮች እንድናገኝ አድርጎናል። የተለያዩ ድርጅቶች፣ የግል ድርጅቶች
እያገኘን ነው የምንገኘው። ስለዚህ ድርጅታችን ምርቶቻችንን ለማስተዋወቅ ትልቅ ፋይዳ እንዳለው ማየት ይችላል። እንዲሁም ደግሞ በተጨማሪም ሌሎች ተመሳሳይ ዘርፎች ያሉ ሌሎች ድርጅቶችም ጋር የስራ ትስስር እንድናደርግ ስራ ልምድ ልውውጥ እንድናደርግ ትልቅ እድል ፈጥሮልናል ማለት ነው። የቢዝነስ ሰዎች ጋር ወይ ነጋዴዎች ጋር ድርጅቶች ጋር የምናገኘው ትስስር እና ያለን ቀረቤታን ይጨምራል። ለቀጣይነት ደግሞ ላለው ስራ ለቋሚነት ለሆነ ስራ አሁን እኛ እንደምታየው የጋርመንት ስራዎች ነው ያሉን። ይሄ የቲሸርቶች ለጂሞችም ብቻ ለምንሰራቸው ስራዎች ጠቀሜታ አለና የትኛውም አይነት ድርጅት ለከስተመሮቹ ሊሆን ይችላል ለሰራተኞቻቹ ምናምን ቲሸርት ሲፈልግ ወይ የሆነ ነገር ሲያዘጋጅ ፕሮግራም ሲያዘጋጅ ከኛ መስቶ መውሰድ ይችላልና ይሄ በጣም ዘለቄታ ያለው ትስስርን ይፈጥርልናልና ትልቅ ኦፖርቹኒቲ ነው ብዬ አስባለሁ። ኢትዮጵያ ቻምበር ኦፍ ኮሜርስ በጣም ትልቅ ኦፖርቹኒቲ ነው ያዘጋጀው ለነጋዴዎች ብዬ አስባለሁ። ምክንያቱም ይሄ ትልቅ መድረክ ነው። ሌላ የፓናል ውይይትም አላቸው። በዚህ አጋጣሚ በጣም ብዙ ድርጅቶች እርስ በርሳቸው የመተዋወቅ እና ብዙ ትስስር የመፍጠር እድል ያገኙበታል እና ሌሎችም ድርጅቶች በዚህ አጋጣሚ ይሄንን እድል አውቀውት ማለት ሽያጭ ላይ ብቻ ሳይሆን ቋሚ ዘለቄታ ያለውን ለራሳቸው የሚጠቅማቸውን ነገር የሚያገኙበት ኤክስፖ ስለሆነ ይሄንን አውቀው ሌሎች ድርጅቶችም እዚህ ላይ ተሳታፊ ቢሆኑ ቻምበር ኦፍ ኮሜርስም ፕሮሞሽኑን አስፍቶ ሌሎችን ድርጅቶች እንዲገቡ ማድረግ አለበት ብዬ አስባለሁ። እዚሁ ሀገር ውስጥ የሚገጣጠሙ መኪኖች ናቸው የምናቀርባቸው። 400 የፈረስ ጉልበት ያላቸው አሉ። ወደ 200 ኩንታል መጫን የሚችሉ ማለት ነው። ከዛ ባለፈ 100 ኩንታል መጫን የሚችል እንዲሁም አሁን በቅርብ ጊዜ የገባ ደግሞ 150 ኩንታል መጫን የሚችል ሀገር ውስጥ የተገጣጠመ የሲኖትራክ ምርቶችን ይዘን የመጣ ነው። በተጨማሪ ተሳቢንም ማለት ነው። ስለዚህ ያሉንን ምርቶች በትክክል ለማስተዋወቅ ሞሮፍ የመገናኘት አይነት ነገሮችን በጣም ያመቻቻል ብዬ አስባለሁ። ምክንያቱም የተራራቁ አይነት ነገሮች አሉ። አሁን እንዳልኩ ነው ከዚህ በፊት ለምሳሌ እኛ መኪና ስናመርት ጎማ ያስፈልገናል፣ ሰምሃው የነዳጅ ምርቶች ያስፈልጉናል፣ ዘይቶች ያስፈልጉናል። ስለዚህ እነዚህ ነገሮችን እዚሁ ሀገር ውስጥ ባሉ ነገሮች ተቀራርቦ ከመስራትና ያሉትን ነገሮች አሟልቶ የሆነ ኢንድ ፕሮዳክቱን ለተጠቃሚ ከማቅረብ አንጻር እነዚህ ነገሮች ተቀራርቦ ለመስራት በጣም ትልቅ ቫልዩ አላቸው ብዬ አስባለሁ። And this is our solar system. It was used by AC and by solar. When there is no power, it can... የኛ የልምድ ልውውጥ እዛ ብዙ ሰዎች ኢንተርፕራይዞች ስለሚመጡ የኛ ምርት ከነሱ ምንድነው የተሻለ ደግሞ የእውቀት እንትን ለማለዋወጥ ስለምንመጣ ብዙ ነገሮችን እናገኛለን። ሶስተኛ ደግሞ በዛው አጋጣሚ ከስተመርን አግኝተን የኛ ምርት ወደ ገንዘብ እንቀይራለን ማለት ነው። ልምዶችንም የምንቀያየርበት ቦታ ነው ብለን ነው እኛ የምንወስደው ማለት ነው። ሰውም ከዚህ የበለጠ እንዲያበረታታና የተሻለም ሰው ከዚህ የበለጠ ቢመጣ አምራቾች ቢጨምር እላለሁ ነው። Good opportunity to introduce
the Taiwanese made machinery to this Ethiopian, this country, to the people here. ይህ የታይዋን ማሽነሪዎችን በኢትዮጵያ ለማስተዋወቅ መልካም አጋጣሚ ይፈጥራል። እኛ የምንሰራው ለግብርና የሚሆኑ ምርቶችን ነው። እኔም ይህንን ማስተዋወቅ ችያለሁ። የግብርና ምርቶችን አሽጎ ወደ ውጭ ለመላክ ትልቅ እድል የሚፈጥር መሳሪያ ነው ያዝነው። ይህም የግብርና ምርት ሳይበላሽ ወደ ውጭ ለመላክና እሴት በመጨመር ወደ ገበያ ለማቅረብ የሚያስችል መሳሪያ ነው። ኢትዮጵያን ቻምበር ይህንን ዝግጅት በማመቻቸቱም ማመስገን ፈልጋለሁ። I'm very thank you for this Ethiopian Chamber of Commerce to have this good place for showing my products. ኢትዮጵያን ይግዙ ነው። ከዚህ አንጻር ኢትዮጵያ ውስጥ ያሉ የሎካል በማኑፋክቸሪንግ ዘርፍ ያሉ የተለያየ የጎማ አምራቾችን እርስ በራሳቸው እዚህ ተገናኝተው አንደኛ እርስ በራሳቸው እነዚህ ተቋሞች ልምድ የሚላወጡበት ሁኔታ አጋጣሚዎች አሉ። ከዛም ባለፈ ያላቸው ምርት እርስ በራሳቸው የንግድ ልውውጥ የሚያደርጉበትን አጋጣሚዎች ይፈጠራሉ። ሌላው ከህብረተሰቡ አንጻር ያው ህብረተሰቡን እንደምታውቁት የሀገር ውስጥ ምርት ያለው አመለካከት እንደሚታወቅ ነው። ከዚህ አንጻር እነዚያን ነገሮች ለማስተካከል የህብረተሰቡን ግንዛቤ የምናስተካክልበት ዘርፍ ነው የሚሆነው ማለት ነው። ከዚህ ውጪ ያው እንደ ሆራይዘን አዲስ ጎማ በኢትዮጵያ ብቸኛ የጎማ ካምፓኒ ነው። ጎማ አምራች የኛው ብቻ እንደመሆኑ መጠን ለህብረተሰቡ ስላለው አቅርቦት አሁን ስለደረሰበት የጎማ አቅርቦት ደረጃ ቴክኖሎጂ ራሱን የሚያሳይበት አጋጣሚ መሆኑ እንዲሁም ቀደም እንደገለጽኩልህ ከሌሎች እዚህ ሀገር ውስጥ አምራች ተቋሞች ጋር ያለው ትስስር ከፍተኛ እንዲሆን ስለሚያደርገው በዚህ ደረጃ ጥቅም ይኖራል ብለን እናስባለን። ጊዜና ቦታ መሸታችሁ እንደዚህ አይነት ፕሮግራም በማዘጋጀታችሁ ለ14 ጊዜ አዘጋጅታችሁ ይህን ቀጣይነት እንዲኖር በማድረጋችሁ ደረጃ ልትመሰገኑ ይገባል።